በተለያዩ አህጉራትና ሀገራት የሚገኙትን የሰው ልጆች በአጭር ሰዓታት ውስጥ በማገናኘት አውሮፕላንን የሚስተካከል የለም። ይህ መጓጓዣ በአየር ላይ ስለሚንቀሳቀስ አቋራጭ መንገድን ተጠቅሞ ወደምንፈልገው ቦታ ለማድረስ ከሚያስፈልጉት ነገሮች አንዱ የአውሮፕላኑ ሞተር ወይም ኢንጂን ዋነኛው ነው። ሄራ የተሰኘ የዩቲዩብ ቻናል ሲሆን ዓለም ላይ የሚገኙ አስገራሚ አስደናቂ ነገሮችን በሚገርም ትንተና አቀርብላችኋለሁና ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዚህ ቪዲዮ በ1500 ዲግሪ ሴልሺየስ የሙቀት መጠን ሞተሩ እየሰራ የማይቀልጥበትን ምስጢር እናያለን። በመጀመሪያ የአውሮፕላን ቱርቦፋን ኢንጂንን አሰራር እንመልከት። የአውሮፕላን ቱርቦፋን ኢንጂን ከፊት ለፊቱ እጅግ በጣም ትልቅ ፋን አለው። ይህ ፋን አውሮፕላኑ በሚነሳበት ወቅት እነዚህ ፋኖች 1.3 ቶን የሚሆን አየር ወደ ሞተሩ የውስጠኛው ክፍል በየሰኮንዱ ያስገባሉ። ከገባው 10% የሚሆነው አየር በጠባብ ቦታ ውስጥ ሲያልፍ ይታመቃል። የመታመቅ መጠኑ በአካባቢያችን ከሚገኘው አየር ወደ 50 እጥፍ ይበልጥ የታመቀ ሲሆን ይህም መታመቅ የአየር የሙቀት መጠኑን ወደ 600 ዲግሪ ሴልሺየስ ከፍ እንዲል ያደርገዋል። ይህ የታመቀ አየር ወደ ኮምበስሽን ቻምበር በማስገባት ኖዝልን በመጠቀም ነዳጅ ከተጨመረበት በኋላ ኢግናይት ስናደርገው የሚፈጠረው የኬሚካል ሪያክሽን የሙቀት መጠኑን ወደ 1500 ዲግሪ ሴልሺየስ ከፍ እንዲል ያደርገዋል። ይህ የታመቀ አየር ወደ ውጭ ከመውጣቱ በፊት የተደረደሩትን ተርባይን ብሌድ እየመታ ያልፋል። ይህ ክስተት ነው እንግዲህ የአውሮፕላኑን ኢንጂን ኃይሉን እንዲያገኝ የሚያስችለው። አንድ የአውሮፕላን ኢንጂን 68 ተርባይን ብሌድን ይዟል። ተርባይን ብሌዱን የመታው የታመቀ አየር ወደ ውጭ ሲወጣ የፕሬሸር መጠኑ ከ50 አትሞስፌር ወደ 1 አትሞስፌር ይወርዳል። የታመቀው አየር የተርባይን ብሌድን 12500 ሪቮሉሽን ፐር ሚኒት ያሽከረክረዋል። ከአውሮፕላኑ የሞተር ተርባይን ብሌድ የተፈጠረው የታመቀ አየር በከፍተኛ ፍጥነት ሲወጣ ነው እንግዲህ አውሮፕላኑ የመሬትን ስበት ጥሶ በከፍተኛ ኃይል እንዲነሳ የሚያደርገው። ይህ ትረስት በመባል ይታወቃል። የአውሮፕላኑ ተርባይን ብሌድ በ1500 ዲግሪ ሴልሺየስ የሙቀት መጠን ውስጥ 12500 ሪቮሉሽን ፐር ሚኒት ከመሽከርከሩን ባሻገር አየሩን በ1900 ኪሎ ሜትር በሰዓት በሚደርስ ፍጥነት እየሰነጠቀ ያልፋል። ይህን ሁሉ ጫና በመቋቋም ለመስራት የሚያስችል ጥሬ ዕቃ በመጠቀም ተርባይን ብሌድን መስራት ይግድ ይለናል። ተርባይን ብሌድን ለመስራት የተለያዩ ኤሌመንት በቤተ ሙከራ ቼክ የተደረጉ ሲሆን ስቲል ወይም ብረት በ200 ሜጋ ፓስካል ፕሬሸር መቋቋም የሚችለው የሙቀት መጠን 600 ዲግሪ ሴልሺየስ በመሆኑ ተርባይን ብሌድ ለመስራት አይሆንም። በመቀጠል ታይታኒየም አሎይ ላይ ሙከራ የተደረገ ሲሆን በ200 ሜጋ ፓስካል መቋቋም የቻለ የሙቀት መጠን ግን 588 ዲግሪ ሴልሺየስ በመሆኑ ተርባይን ብሌድ ለማምረት ተመራጭ ኤሌመንት አይደለም። በድሮ ጊዜ ከስቲል የተሰሩ ተርባይን ብሌድ ያላቸው አውሮፕላኖች የሙቀት መጠናቸው 780 ዲግሪ ሴልሺየስ ብቻ በመሆኑ ዝቅተኛ ትረስት ስለሚፈጥሩ ከ10 ሰዓታት በላይ መብረር አይችሉም ነበር። ኒኬል ሱፐር አሎይ የክሮሚየም፣ ኮባልት፣ ኒኬል እና አልሙኒየም ውህድ ሲሆን ኒኬል ሱፐር አሎይ በ200 ሜጋ ፓስካል እስከ 1200 ዲግሪ ሴልሺየስ ሙቀት የመቋቋም አቅም አለው። ስለዚህ ኒኬል ሱፐር አሎይ የአውሮፕላንን ተርባይን ብሌድ ለመስራት ይጠቅማል። ዘመናዊ የአውሮፕላን ተርባይን ብሌድ የ10 ኤለመንት ውህድ
አሎይ ሲሆን ይህም የእያንዳንዱን ኤለመንት ኳሊቲ ባላንስድ በሆነ ሬሾ በመቀላቀል ተርባይን ብሌድ በጥራት ስራውን ይሰራ ዘንድ ያስችለዋል። እነዚህ 10 የኤለመንት ውህድ ኒኬል ሱፐር አሎይ በመባል ይጠራሉ። እዚህ ጋር መጠየቅ ያለብን ጥያቄ ኒኬል ሱፐር አሎይ በ1200 ዲግሪ ሴልሺየስ የሚቀልጥ ከሆነ እንዴት በ1500 ዲግሪ ሴልሺየስ የሙቀት መጠን ውስጥ ሳይቀልጥ ይሰራል ብለን ሲሆን ይህን ችግር ለመቅረፍ ከኒኬል ሱፐር አሎይ የተሰራው ተርባይን ብሌድ የተሰራበት ዲዛይን ሞቃታማ አየሩን በፍጥነት እንዲያልፍ ስለሚያደርገው እንዳይቀልጥ ይረዳዋል። ሌላው ተርባይን ብሌድ እንዳይቀልጥ የሚያደርገው ከላዩ ላይ ሜታሊክ ኮት እና ሴራሚክ ኮት ስለተቀባ ከ100 እስከ 170 ዲግሪ ሴልሺየስ የሙቀት መጠኑን ይቀንሰዋል። በዚህ መንገድ ከኒኬል ሱፐር አሎይ የተሰራ ተርባይን ብሌድ በ1500 ዲግሪ ሴልሺየስ ሙቀት ውስጥ ሆኖ ለአውሮፕላኑ ትረስት በመፍጠር ተንደርድሮ የመሬትን ስበት ጥሶ እንዲነሳ ያስችለዋል።